ሐሙስ ዕለት የሆነውን አስታውሱ። ሐሙስ ዕለት ጌታችን ሊሰቀል አንድ ቀን ሲቀረው እንደሚሞት እንደሚሰቀል ተናገረ። ከሐዋርያት መካከል ቅዱስ ጴጥሮስ ያው ለጥያቄም ለመልስም ለእምነትም ለክደትም ከሱ ሊቀድም አልነበረም። ተነሳና ጌታ ሆይ ሌሎች ሁሉ ቢክዱ እኔ ምን አልልህም አለ። ጌታችን ግን ዶሮ ሳይጮህ እንዴት ትክደኛለህ? በፍጹም አለ። ኧረ ምን ሲደረጋል? በኋላ ቅዱስ ጴጥሮስ ልክ ጌታ ሊያዝ ሲል በእውነት በረከቱ ይደርብን። ጴጥሮስ የዛኔ 58 ዓመቱ ነው። ስንት ዓመቱ? አረጋዊ ነው። ልባው ከወጣቶቹ ወታደሮች ጋር ሊዋጋ ውጊያ ጀመረ ሰይፍ አንስቶ እና በዚያ ውጊያ የሊቀ ካህናቱን ባሪያ የማልኮስን ጆሮ ቆረጠ። ሊቃውንት እንደሚነግሩን እሱ የሰደደው ለአንገቱ ነበር፣ ግን የሥራ ልምድ ስለሌለው ምን ቆረጠው? ጆሮውን ቆረጠው። እና ጌታ እንደውም በዚህ ጆሮ ጦስ ጴጥሮስ ችግር ውስጥ እንዳይገባ ለማልኮስ አዲስ ጆሮ ሰጠው ይላል። ለሁላችን አዲስ ጆሮ ይስጠን። መሬት ላይ ጆሮ ፈልጎ አንስቶ ገጠም አይልም። አዲስ ጆሮ ነው የሰጠው። ምን ያደርግለታል? ስንት ወሬ የሰማ ጆሮ አይደል? አሁን እንደው የኛንም እንደው ጆሮ ጴጥሮስ መጥቶ በገነጠለው ቅዳሴያችን ይላል አንተን ብቻ የሚሰሙ ጆሮዎችን ምን በለን ስጠን፣ ይስጠን ለሁላችን። አሁን ጴጥሮስ ጌታን እያዳፉ ሲወስዱት ሲያይ ጥሎ እንዳይሄድ ይወደዋል ክርስቶስ። ቀረብ እንዳይል ደግሞ አብረው ቢሰቅሉኝስ ብሎ ፈራ። ስለዚህ ጴጥሮስም ጌታን ከሩቅ ይከተለው ነበር ይላል። ከምን ይከተለው ነበር? ይሄ ማለት ቤተ ክርስቲያን በሩቁ ነው የሚሉ ሰዎች አሉ። አንቺ ቀረብ ቀረብ አትበይ፣ ጥሩ አይደለም ይመክራሉ። ልጆቻቸውን ቁጭ አድርገው እንደደና ነገር ነው። አንቺ ቀረብ ቀረብ አትበል የሚሉዋል። ከሩቅ ሲከተለው በረደው። ሲበርደው እሳት ሊሞቅ ቁጭ አለ። እሳት ደግሞ ሙቀት ብቻ ሳይሆን ብርሃንም አለ የለው። የጴጥሮስን ፊቱን ወለል አድርጎ አሳየበት። እንዲህ አንተ ከሱ ጋር አልነበርክ እንዴ አሉት። አንተ ከሱ ጋር አልነበርክ? ኧረ የምትሉትን ሰውየውን አላውቀውም አለ። ማንን አላውቀው? ሰውየውን አለው። እግዚአብሔርን ሰውየው ከሚያስብል ፈተና ይሰውራችሁ። አላውቀውም አለ። ሶስተኛ ጊዜ ጆሮን የተቆረጠው ሰውዬ ዘመድ መጣና እንዴ አንተ እዛ አትክልት ውስጥ አላየኸውም እንዴ? ነገሩ አላማረውም። እንዲያርግብኝ እንዲጨምርብኝ ፈጽሞ አላውቀውም እያለ መማል መገዘት ጀመረ። ይህን ጊዜ ክርስቶስ ቀና ብሎ አየው። የንስሐ አባቱ ክርስቶስ በዓይኑ ቀኖና ሰጠው። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩህም? አየው አይኖቹ። ቅዱስ ጴጥሮስ ወጥቶ ስቅስቅ ብሎ አለቀሰ። ከሁሉ ይልቅ ስወደው እንዴት ከሁሉ ቀድሜ ክደዋል? አለቀሰ። ምዕመናን ከቤተ ክርስቲያን በሩቁ ነው ብሎ ብዙ ሰው ለባል እየመጣ ጧፍ የሚያበራ ሰዋል። ችግሩ ምንድን ነው? ራቅ ስትል ይበርድሃል። ሲበርድ እሳት ልትሞቅ ቁጭ ትላለህ። ቁጭ የምትለው ከሚያምሩም ከማምሩም ሰዎች ጋር ነው። በጥያቄ አጣጥፏል። አንቺ ኦርቶዶክስ አይደለሽ፣ አንተ ኦርቶዶክስ አይደለ፣ እንዲህ ይሌለ እንዴ እንዲህ አይልም እንዴ ሲሉ መልስ ስታጣ ፈጣሪውን ፍጡር ያስብሏል። ተማላጁን አማላጅ ያስብሏል፣ ያስክዷል። ቀረብ ብትል ይሻላል። ቀረብ ያለ ምን ያገኛል ካላችሁ እንደ ጴጥሮስ ሳይፈራ እስከ መስቀል ስር የተከተለ ሐዋርያ ነበረ ቅዱስ ዮሐንስ። ሳይፈራ በመከተሉ ክርስቶስ ወደር የሌለው ሽልማት እዚያው መስቀል ላይ ሰጠው። ይህች ወደር የሌላት ሽልማት ማናት? እመቤታችን። ክርስቶስ ሊሞት ሲል ሊናዘዝ ፈለገ። ቤት እንዳይሰጠው፣ ቤት የለውም ክርስቶስ። የተወለደው በበረት ነው። በኋላም ለሰማይ ወፎች መሳፈሪያ አላቸው፣ ለቀበሮች ጉድጓድ አላቸው፣ እኔ ግን ራሴን የማስጠጋበት የለም ብሎ ልብሱን እንዳይሰጠው ልብሴን ቀደው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ ይላል። ክርስቶስ ምድር ላይ የቀረው ቤቱ፣ ገንዘቡ፣ ልብሱ፣ ንብረቱ ማን ነበረች? እመቤታችን። እና ቤተ ክርስቲያን ቀረብ ያለን ሰዎች ምንም እንደው ደፋሮች ብንሆንም ኃጢአተኞች ብንሆንም ቢያንስ የእመቤታችንን ፍቅር ግን አግኝተናል። ስለዚህ ከዚህ መሃል እንደ ሳንቲሙ ቤት ሆኖ የጠፋ አለ፣ እንደ ልጁ ጨልጦ የወጣ ሰው አለ፣ ሊወጣ ጫፍ ላይ ያለ አለ፣ እንደ በጉ ደግሞ በተለያየ ነገር ተታሎ የጠፋ አለ። ሁላችንን በቸርነቱ ይመልሰን። የሰማነውን በልቡናችን ጽላት